የእስራኤልና ኢራን ጦርነት ለአምስተኛ ቀን ተባብሶ ቀጥሏል። እስራኤል ለኢራን ጥቃት ምላሽ ዋጋ የሚከፍሉት የቴህራን ነዋሪዎች ናቸው ስትል የአሜሪካው መሪ ትራምፕ የቴህራን ነዋሪዎች ከተማውን ለቃችሁ ውጡ እያሉ ነው። በሌላ በኩል ማስጠንቀቂያው የተቀናጀና ኢራን ላይ ጫና ለመፍጠር የተመታ መላ ነው እየተባለም ነው። ለመሆኑ ጦርነቱ ተባብሶ ቢቀጥል ምን ሊፈጠር ይችላል? በዚህ ዙሪያ ግርማ የከበደ ያዘጋጀው የዜና ትንታኔ ያለ ምስሌ ሀሺም ታቀርበዋለች። እስካሁን ቢያንስ በቀጥታ እየተታኮሱ ያሉት ዋና ባላንጣዎቹ ኢራንና እስራኤል ብቻ ናቸው። ቀደም ብለው ግን ኔታንያሁ ጦርነቱ ረጅም ጊዜ ሊፈጅ ይችላል እያሉ ነው። በመንግስታቱ ድርጅትም ሆነ በሌሎች መድረኮች እየተባባሰ የመጣው ግጭት እንዲቆምም ውትወታው ቀጥሏል። ይሁንና ይህንን ውትወታ ሀገራቱ አንስማማም ቢሉ ምን ሊፈጠር ይችላል የሚለውን ማየት ይበጃል። እንግዲህ ጦርነቱ አልቆም ካለ የምን ጆሮ አይሰማውና አካባቢውም ሆነ ዓለማችን ተከታዮቹን እውነታዎች ታስተናግዳለች ይላሉ ባለሙያዎቹ። እስካሁን አሜሪካ በጦርነቱ እጇ እንደሌለበት ምላ ብትገዘትም ኢራን ግን ፈጽሞ አታምናትም። እናም አሜሪካ እስራኤልን በድብቅም ቢሆን መደገፏ በእጅጉ ግልጽ ነው። ቴህራን ከወዲሁ እየዛተች እንዳለችው ደግሞ ጦርነቱ ከከፋ በቀጠናው ያሉ የአሜሪካም ሆነ እንደ ብሪታንያ ያሉ ሀገራት ጥቅሞችንም ሆነ ጦር ሰፈሮች ሻሃዲድ የተባለው አይምሬ ሚሳኤሎችን ሲሳይ ልታደርጋቸው ትሻለች። በኢራቅ ያሉ የአሜሪካ ልዩ ኮማንዶ የጦር ሰፈሮች ወይም በፋርስ ባህር ሰላጤ የሚገኙ የጦር መደቦች ሁሉ ለቆሰለችው ነብር የጦርነት ግብር ሊከፈሉ ይችላሉ። ይህንንም በመፍራት ይመስላል ከአርቡ ግጭት መቀስቀስ በፊት ዩኤስ አሜሪካ በአካባቢው የኃይል አሰላለፍ ማስተካከያ ስታደርግና ቀበቷንም ስታጠብቅ የሰነበተችው። እንደውም አንድ የቢቢሲ ዜና ትንታኔ እንደሚገምተው በኢራን የቴል አቪቭ ጥቃት አንድ አሜሪካዊ ቢገደል ፕሬዚዳንት ትራምፕ ጦርነቱን ዘው ብለው መቀላቀላቸው አይቀሬ ነው። ለዚህም ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ወደ ጦርነቱ ለመሳብ የማይፈለቅሉት ድንጋይ የለም የሚባሉት። አሜሪካ ጦርነቱን ከተቀላቀለች ደግሞ የኢራንን የኒውክሌር ተቋማትን የሸሸጉ ተራሮችና ዋነኛ የቋጥኝ ኮረብታዎች እንደ አሮጌ ገል እንክትክት የሚያደርጉ ምሽግ በርቃሽ ቦምቦች ባለቤት በመሆኗ ጦርነቱ በእጅጉ መባባሱ እውነት ነው። ቀድመን እንዳልነው የአሁኑ የሚሳኤል እሳት መወራወር በዚሁ ከቀጠለ የባህረ ሰላጤው ሀገራትም ቢሆን ወደ ጦርነቱ ተስበው መግባታቸው አይቀሬ መሆኑ የአካባቢውን የኃይል አሰላለፍ በቅርብ የሚያውቁ ተንታኞች የልብ እምነት ነው። ጦርነቱ ከቀጠለ ኢራን በገደምዳሜ የሆነ በፊት ለፊት ከእስራኤልም ሆነ ከምዕራባውያን ጋር ቆመዋል ያለቻቸውን ሀገራት ማጥቃቷ የጊዜ ጉዳይ ብቻ ነው። በዚህ ረገድ በቀዳሚነት የመሰዋት በግ ሆና የምትቀርበው ጎረቤት ሀገር ዮርዳኖስ ናት። ሰሞኑን ኢራን ወደ እስራኤል የምታስወነጭፋቸው ሚሳኤሎችና ሰው አልባ ድሮኖች የእስራኤል የአየር ክልል ሳይደርሱ እችው ዮርዳኖስ ከወዲሁ መታ በመጣል በግልጽ ትታማለች። እናም ኢራናውያኑ ጥርስ መግባቷ እየተነገረ ነው። ከዚህ ቀደም ያለው የኢራን ታሪክ እንደሚነግረን የፈርሷ ሀገር ከምዕራባውያን ጋር ስትጋጭ የአካባቢው ሀገራት